ጤና ይስጥልኝ እንደምን ቆያችሁ። የወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። በኤርትራ ላይ የተነሳው ተቃውሞ የትራምፕ እቅድ ያመጣው ጣጣ፣ የኢትዮጵያ ከተሞች በአርቲፊሻል ኢንተለጀንስ ካሜራ ሊጠበቁ ነው፣ አዲስ ቴክኖሎጂም ይፋ ሆነ። ግብጽ በአይኤምኤፍ ዕዳ ተዘፈቀች፣ ሪፖርቱም ይፋ ሆኗል። ኢትዮጵያ አዲስ ስኬት አስመዘገበች፣ $1 ቢሊዮን ለኢትዮጵያም ገቢ ሆኗል። ጀነራሉ በሌሉበት የሞት ፍርድም ተፈረደባቸው። መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። በኤርትራ ላይ የተነሳው ተቃውሞ የትራምፕ እቅድ ያመጣው ጣጣ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ጦርነት መነሳትን ተከትሎ በቀይ ባህር ላይ ስትራቴጂካዊ ብልጫን ለመውሰድ በሚያደርጉት ጥረት ላይ ከኤርትራ ጋር ያላቸውን ዲፕሎማሲያዊ ጥምረት ለማሳደግ ያላቸውን እቅድ የሚገልጽ ጽሑፍ በዎል ስትሪት ጆርናል መታተሙን መነሻ በማድረግ ክስተቱ አዲስ ተቃውሞ በአስመራ ላይ አስነስቷል። የካሜሮን ሃድሰን ጽሑፍ መነሻ በማድረግ ፎሬን ፖሊሲ አዲስ ባወጣው መረጃ መሰረትም በኤርትራ ላይ ለዓመታት ተጥሎ የነበረውን ማዕቀብ የማንሳት የትራምፕ ሀሳብን ተቃውሞ ውስጥ የከተተው ሲሆን በተለይም ተቃውሞ አምባገነናዊነት በሚታይበት የኢሳያስ አስተዳደር ላይ ጭምር ያተኮረም እንደሆነ ተገልጿል። የትራምፕ አስተዳደር ከኢሳያስ አፈወርቂ መንግስት ጋር ሚስጥራዊ ድርድር ጀምሯል የሚል መረጃ ይፋ መውጣቱ በዲፕሎማቶችና በፖለቲካ ተንታኞች ዘንድ ከፍተኛ ግራ መጋባትን የፈጠረና በኤርትራ መንግስት ላይም ተቃውሞን ያስነሳ ጉዳይ ሆኗል። የተለያዩ ፖለቲከኞች እየሰጡት ባለው አስተያየት በተለምዶ ማዕቀብ የሚነሳው ሀገራት መሰረታዊ የፖለቲካ ሪፎርም ሲያደርጉ ወይም እንደ ሶሪያ የስርዓት ለውጥ ሲወጣ ቢሆንም ኤርትራ ግን አሁንም በነበረችበት አምባገነናዊ መዋቅር ውስጥ ባለችበት በዚህ ወቅት መሆኑን ተከትሎ ስጋትን የሚጭር እንደሆነም ተገልጿል። የኤርትራ ማዕቀብ መነሳት የሚቃወሙ ፖለቲከኞች የሚያነሱት ሀሳብ ፕሬዚዳንት ኢሳያስ ለ30 ዓመታት ያለ ምርጫ፣ ያለ ህገ መንግስትና ያለ ብሔራዊ ምክር ቤት ስብሰባ ሀገሪቱን እየመሩ መሆናቸው ይህም ማዕቀብ ማንሳቱን ያልተገደበ ሽልማት አድርገው እየተነተኑ ይገኛሉ። ካሜሮን ሃድሰን ያስቀመጠ ባለው ሀሳብም የቀድሞ የአሜሪካ ባለስልጣናት ይህ እርምጃ አሜሪካ በቀጠና ያላትን ተሰሚነት የሚቀንስና ለሌሎች አምባገነን መሪዎች ያለ ለውጥ መሻሻል ይቻላል የሚል የተሳሳተ መልእክት የሚያስተላልፍ መሆኑንም ገልጸዋል። የኢትዮጵያ ከተሞች በአርቲፊሻል ኢንተለጀንስ ካሜራ ሊጠበቁ ነው፣ አዲስ ቴክኖሎጂም ይፋ ሆኗል። ኢትዮጵያ በዓለም አቀፍ ደረጃ ተወዳዳሪ የሆኑ የቱሪዝምና የኮንፈረንስ ከተሞችን ለመገንባት በምታደርገው ጥረት ላይ በኢትዮጵያ ለሚገኙ ከተሞች አዲስ ቴክኖሎጂን ይፋ አድርጋለች። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ባለፉት 9 ወራት የሀገሪቱን የዲጂታል ሉዓላዊነት የሚያረጋግጡ 52 የምርምር ስራዎችንና 43 የቴክኖሎጂ ምርቶችን ማልማቱን ለሕዝብ ተወካዮች ምክር ቤት የስራ አፈጻጸም ሪፖርት በይፋ ማቅረቡን የተነገረው ኢንስቲትዩቱ የከተሞችና የተቋማትን ደህንነት ለመጠበቅ የሚያስችሉ የሰዎችን የፊት ገጽታና የመኪና ሰሌዳ መለየት የሚችሉ ዘመናዊ የደህንነት ካሜራዎችን በመዘርጋት ላይ እንደሚገኝ የገለጸ ሲሆን ይህም የኢትዮጵያ ከተሞችን በዓለም አቀፍ ደረጃ ተወዳዳሪ ለመሆን የሚያስችል ኢንስቲትዩት እንደሆነም እየተገለጸ ይገኛል። ከዚህ ጋር በተያያዘም ኢንስቲትዩቱ በሰጠው ምላሽ የመረጃ አሰባሰቡ የሀገሪቱን የአርቲፊሻል ኢንተለጀንስ ፖሊሲና የግል መረጃ ጥበቃ ሕግን የተከተለ መሆኑን በመግለጽ መረጃዎችን የማግኘትና የመጠቀም መብት ለፌዴራል ፖሊስና ለተመሳሳይ የሕግ ተገዥነት ላላቸው ተቋማት ብቻ የተገደበ መሆኑና መረጃው በግለሰቦች እጅ እንዳይገባ ጥብቅ ቁጥጥር እንደሚደረግም አረጋግጧል። የመረጃ ደህንነትን በዘላቂነት ለማረጋገጥም ኢንስቲትዩቱ በየዕለቱ ራሳቸውን የሚመረምሩ የአርቲፊሻል ኢንተለጀንስ ጥበቃ ሲስተሞችን ያበለጸገ ሲሆን ሲስተሞቹ እንዳይጠለፉ በየ3 ወሩ ጥብቅ የቴክኒክ ኦዲት የሚደረግባቸው ሲሆን አጠቃላይ ሂደቱን በአርቲፊሻል ኢንተለጀንስ ኢቲክስ ማዕቀፍ የሚመራ መሆኑም ተገልጿል። ይህም የቴክኖሎጂ ውጤቶች ለታለመላቸው የሰላም የደህንነት ዓላማ ብቻ እንዲውሉ በማድረግ የዜጎችን የግል ነጻነትና ደህንነት ጎን ለጎን ለማስጠበቅ የሚያስችል መሆኑ ነው የተነገረው። ግብጽ በአይኤምኤፍ ዕዳ ተዘፈቀች፣ ሪፖርቱ ይፋ ሆነ። የዓለም አቀፉ የገንዘብ ድርጅት ይፋ ባወጣው መረጃ መሰረት በግብጽ ከፍተኛ ዕዳ መዘፈቋን ይፋ አድርጓል። ግብጽ ከፍተኛ የሚባሉ ወጪዎችን በማውጣት ከራሷ አልፎ እንደ ኤርትራ ባሉ ጎረቤት ሀገራትም ጭምር አዲስ ፕሮጀክቶችን ለመገንባት የሚያስችል እቅድ እያወጣች ባለችበት በዚህ ወቅት ላይ ይፋ የሆነው ሪፖርቱ መነጋገሪያ ጉዳይም ሆኗል። የዓለም አቀፍ የገንዘብ ድርጅት የ2025 የዕዳ መረጃ መሰረት በማድረግም በአፍሪካ ደረጃ ከፍተኛውን የአይኤምኤፍ ዕዳ ያለባት ሀገር ግብጽ መሆኗን መረጃው የሚያሳይ ሲሆን ግብጽ በዚህ ዕዳ ውስጥ በተዘፈቀችበት በዚህ ወቅት ላይ እቅድ ያደረገችባቸው የጎረቤት ሀገራት ፕሮጀክቶች ተፈጻሚነት ላይም አጠያቂ ጥያቄን ጨምሯል።
በአፍሪካ ደረጃ ከአበዳሪ ተቋም ጋር ግንኙነት ያላቸውና ከግብጽ በመቀጠል በከፍተኛ ተበዳሪነት ዝርዝር ውስጥ የተቀመጡት እንደ አንጎላ፣ ኬንያ፣ ጋናና ኮትዲቯር ያሉ ሀገራት በከፍተኛ የዕዳ ጫና ውስጥ ያሉ ሀገራት ተብለው ተለይተዋል። በምስራቅ አፍሪካ የሚገኙ የተለያዩ ሀገራት በዚህ የዕዳ ጫና ውስጥ መኖራቸው እየተገለጸ ሲሆን በከፍተኛ ተበዳሪነት ዝርዝር ውስጥም የተቀመጡት እንደ አንጎላ፣ ኬንያ፣ ጋናና ኮትዲቯር ያሉ ሀገራትም ጫናውን ማቃለል እንዳቃታቸው የተነገረው። በምስራቅ አፍሪካ ቀጠና ኢትዮጵያ፣ ኬንያና ኡጋንዳ ከፍተኛ የዕዳ መጠን ካለባቸው ሀገራት ተርታ የሚሰለፉ ሲሆን በተለይም ኬንያ ከአካባቢ ሀገራት አንጻር ሰፊ ድርሻ ያላቸው ሲሆን ሱዳን፣ ቤኒን፣ ቱኒዚያና ዲሞክራቲክ ሪፐብሊክ ኮንጎ በአይኤምኤፍ የዕዳ ዝርዝር ውስጥ በጉልህ ከሚታዩ ሀገራት መካከልም ይጠቀሳሉ ተብሏል። ኢትዮጵያ አዲስ ስኬት አስመዘገበች። $1 ቢሊዮን ለኢትዮጵያ ገብቷል። በማደግ ላይ የሚገኝ ኢኮኖሚ ያላት ኢትዮጵያ አዲስ ስኬት ማስመዝገቧን የሚገልጽ መረጃ ይፋ ተደርጓል። ኢትዮጵያ አዲስ ስኬት ያስመዘገበችበት ክስተት በ9 ወራት ውስጥ በ3.5 ሚሊዮን $1 የውጭ ቀጥታ ኢንቨስትመንት መሳቧን ተከትሎ ሲሆን ይህም በዓመቱ ከተገኙ ስኬቶች መካከል በቀዳሚነት የሚቀመጥ ሆኗል። የውጭ ቀጥታ ኢንቨስትመንት ባለፉት ወራት መጨመርን ተከትሎ በወጣው ሪፖርትም ባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ16% ጭማሪ ማሳየቱን የኢትዮጵያ ኢንቨስትመንት ኮሚሽን ይፋ ማድረጉ ተነግሯል። በበጀት ዓመቱ 9 ወራት ለ372 አዳዲስ ባለሀብቶች የኢንቨስትመንት ፍቃድ መሰጠቱ ለዚህ ዓመታዊ ውጤት አዳባሪ መሆኑ የተገለጸ ሲሆን ከዚህ በተጨማሪም ኢላማ ተኮር የኢንቨስትመንት ማስተዋወቅ ስትራቴጂ በዘርፉ ለመጣው እድገት አስተዋጽኦ ያበረከተ መሆኑን ተገልጿል። ጀነራሉ በሌሉበት የሞት ፍርድ ተፈረደባቸው። በሱዳን በቀጠለው የእርስ በርስ ጦርነት ላይ ጀነራል አል-አኑር አህመድ አዳም ወይም ደግሞ አልቆባ ተብለው የሚጠሩት ጀነራል ከፈጣን ድጋፍ ሰጪ ኃይሎች ከርተው ወደ ሱዳን መደበኛ ጦር መግባታቸውን ተከትሎ በጀነራሉ ክህደት የተፈጸመባቸው የፈጥኖ ደራሽ ኃይሉ መሪ መሐመድ ሐምዳን ደጋሎ ጦራቸውን ከርተው በሄዱት በእኚህ ጀነራል ላይ የሞት ፍርድ በይፋ ወስነዋል። የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል ሐምዳን ደጋሎ ይህን ውሳኔ ማሳለፋቸው በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ ትልቅ ወታደራዊና ፖለቲካዊ ትርጉም ተሰጥቶታል። በጀነራል ሌሚቲ ላይ ክህደት በመፈጸማቸው ምክንያት ጀነራሉ ወደ ተራ ወታደር ዝቅ ማድረግ፣ ከሰራዊቱ በውርደት ማሰናበትና በሌሉበት የተበየነው የሞት ፍርድ ማጽደቅን ያካተተ ውሳኔ የተላለፈ መሆኑ ነው የተነገረው። ጀነራሉ ክህደት የፈጸሙት በሰሜን ዳርፉር የኤልፋሸር ድል በኋላ በአመራር ቦታ ምደባ ላይ የተፈጠረ ቅሬታ ምክንያት ሲሆን በተለይም ጀነራል አልቁባን በማለፍ ገዶ ኢብን ሹክ የተባሉ የሄሚቲ ዘመን መሾማቸው ለክህደቱ ዋነኛ ምክንያት መሆኑን ተገልጿል። ከዚህ ጋር ተያይዞም አልቁባ የሱዳን ፈጥኖ ደራሽ ኃይል መስራችና የበርካታ ግንባር መሪዎችን በመሆናቸው የቡድኑ ወታደራዊ ሚስጥር፣ የመገናኛ መስመሮችና የሎጂስቲክ ምንጮችን ጭምር ለሱዳን መደበኛ ጦር አሳልፈው የመስጠት እድል እንዳላቸው ተገልጿል። የሱዳን ሉዓላዊ ምክር ቤት መሪ ጀነራል አልቡርሃን ጀነራሉን ማነጋገራቸው ለሱዳን ፈጥኖ ደራሽ ውስጥ ያለውን መከፋፈል ለዓለም አቀፉ ማህበረሰብ ለማሳየት እንደ ትልቅ አጋጣሚ እየተጠቀሙበት መሆኑንም ሱዳን ትሪቢዩን ገልጸዋል። እስካሁን አብረናችሁ ቆይታ ያደረግነው ንጋት ቲዩብ ነበርን። የተለያዩ መረጃዎች እንዲሁም ደግሞ ፈጣን የሆኑ ዘገባዎችን ደርሶት የንጋት ቲዩብ ቻናልን ሰብስክራይብ ማድረጉትን እንዳይረሱ፣ ለሌሎች ወዳጅ ዘመዶቻችሁን በማጋራት ቤተሰብ እንዲሆኑ እንዲጋብዙን ጠየቅናችሁ። በቀጣይ በሌሎች መረጃዎች ተመልሰን እንመጣለን። እስከዛው ግን ቸር ቆዩን።